ዘውትር በማለዳ በሚሊዮን የሚቆጠሩ ኢትዮጵያኖች የጠዋት ፀሐይ ሳትወጣ በፊት ከመኝታቸው ተነስተው ለሚኒባስ እና ታክሲ ይጣደፋሉ። በዚህም የሥራ ቦታቸው ሳይደርሱ ከ2 እስከ 3 ሰዓታትን መንገድ ላይ ያሳልፋሉ። ምናልባት የሚጣደፉበት ሥራ በወር 10,000 የኢትዮጵያ ብር ነው የሚከፍላቸው። እንደገና ማታ ከሥራ ሲመለሱም ይህንኑ ያደርጋሉ። አሁን ደግሞ ይህን አስቡ። ጠዋት 2 ሰዓት ከመኝታችሁ ተነሳችሁ፣ ከዛ ላፕቶፓችሁ ጋር ለመድረስ 7 ሰከንድ ወሰደባችሁ። ከዛ ሌላ ሀገር ላለ ካምፓኒ ስራችሁን በርቀት መስራት ጀመራችሁ። ጊዜ መፍጀት የለ፣ የትራፊክ ጭንቅንቅ የለ እና ክፍያችሁን በኢትዮጵያ ብር ወይም በዶላር ማግኘት። ይህ ነው እንግዲህ የርቀት ስራ ወይም ሪሞት ጆብስ የሚቻለው ነገር። ማሮሴት ኢትዮጵያዊ የርቀት ስራ ፕላትፎርም ነው፣ ቀጣሪዎች ከባለሙያዎች ጋር በቀጥታ የሚገናኙበት። ሰላም ጤና ይስጥልን። ዛሬ 5 ህይወት ቀያሪ የርቀት ስራ ጥቅሞችን ከምሳሌዎች ጋር እናነሳለን። እስከ መጨረሻው ተከታተሉ፣ ምክንያቱም የመጨረሻው የሚያስገርም ነው። የመጀመሪያው የርቀት ስራ ጥቅም በውጭ ምንዛሬዎች በዋናነት በዶላር ተከፋይ መሆን። ዛሬ ላይ በቴክኖሎጂ በመታገዝ ኢትዮጵያ ውስጥ ያለ አንድ ባለሙያ ከባህር ማዶ ላለ አሰሪ ወይም ካምፓኒ ተቀጥሮ በውጭ ምንዛሪ ተከፋይ ሆኖ መስራት ይችላል። ይህ ህልም ሳይሆን ብዙ ኢትዮጵያኖች እያደረጉት ያለ እውነታ ነው። ለምሳሌ ትዕግስትን እንደ ምሳሌ እንውሰዳት። ትዕግስት የምትኖረው ሐዋሳ ነው። ከወራት በፊት ዩቲዩብን በመጠቀም የግራፊክስ ዲዛይን ስኪል ወይም ሙያ ተማረች። አሁን ላይ ጀርመን ለሚኖር ካምፓኒ ባለችበት በርቀት ሆና ተቀጥራ እየሰራች ነው። ክፍያዋንም በዶላር እያገኘች ነው። ሁለተኛው የርቀት ስራ ጥቅም ጊዜና ገንዘብን መቆጠብ መቻል። ይህን በሂሳብ ስሌት በምሳሌ ላስረዳችሁ። አዲስ አበባ የሚኖር ሰራተኛ በአማካይ በቀን የስራ ቦታ ደርሶ ወደ ቤቱ ለመመለስ 2 ሰዓት ይወስድበታል። ይህ ሰራተኛ በሳምንት 5 የስራ ቀናት አሉት። ስለዚህ በሳምንት 10 ሰዓት፣ በወር ደግሞ 40 ሰዓታትን መንገድ ላይ ታክሲ ወይም ደግሞ ሚኒባስ ውስጥ ያጠፋል ማለት ነው። አስተውሉ። አሁን የሰራነው ስሌት ይህ ሰራተኛ በሳምንት በትንሹ 5 ቀን ቢሰራ ብለን ነው። አሁን ያን 40 ሰዓት በ12 አብዙት። 480 ሰዓታትን ወይም ወደ ቀን ስንቀይረው በትንሹ 16 ቀናትን በአመት ያባክናል ማለት ነው። ለታክሲ ክፍያ የሚያወጣውን ወጪ እናንተ አስሉት። አሁን ቅድም ለምሳሌ የወሰድናትን ባለሙያ ትዕግስትን እናስባትና ትዕግስት ከሐዋሳ ቤቷ ሆና ጀርመን ላለ ካምፓኒ ተቀጥራ ስለምትሰራ የሚባክኑ ጊዜያቶች አይኖራትም። ለታክሲ የምታወጣው ክፍያ ወይም ወጪ የለም። እነዛን 2 ሰዓታት ወይ ሌላ ስራ ለመስራት ወይም ሌላ ሙያ ለመማር ታውለዋለች ማለት ነው። ሶስተኛው የርቀት ስራ ጥቅም ዓለም አቀፍ ስራዎችን ማግኘት መቻል ነው። ይሄ ሶስተኛው የርቀት ስራ ጥቅም ደግሞ በአካባቢያችሁ የሌሉ ስራዎችን በበይነመረብ ማግኘት መቻል ነው። ይህን በምሳሌ ለማስረዳት ያክል ወጣት ዮናስ የሚኖረው ጋምቤላ ነው። በአካውንቲንግ የትምህርት ዘርፍ ተመርቋል። ላለፉት 2 ዓመታት ስራ አላገኘም። ከዛ ኦንላይን ላይ የአሜሪካና አውሮፓ ካምፓኒዎች ኩዊክ ቡክስ ሶፍትዌርን የሚያውቅ የርቀት ቡክ ኪፐር እንደሚፈልጉ ያያል። ከዛ ወዲያው ነፃ ኮርሶችን ከዩቲዩብ እና ኮርሴራ ወስዶ ሰርቲፊኬትም ያገኛል። ከ4 ወራት በኋላ ቴክሳስ ውስጥ በሚገኝ የአካውንቲንግ ድርጅት ውስጥ ተቀጥሮ መስራት ይጀምራል። ዛሬ ዮናስ እዛው ድርጅት ውስጥ ከሌሎች 5 ኢትዮጵያዊ ወጣቶች ጋር እሱ እንደ ቲም ሊደር ሆኖ እየሰራ ነው። ክፍያውም በዶላር ያገኛል። ይሄ የርቀት ስራ ትልቁ ጥቅም ነው። የእናንተ ሙያ እዛው ባላችሁበት ሀገር አይወሰንም ማለት ነው። አራተኛው የርቀት ስራ ጥቅም ኢትዮጵያ ውስጥ በየትኛውም ሀገር ሆናችሁ መስራት መቻል ነው። የትም ሀገር ልትኖሩ ትችላላችሁ፣ ወይ ትልቅ ከተማ ወይም ደግሞ ትንሽ ከተማ ወይም መንደር ውስጥ። ሆኖም ግን ሙያው እስካላችሁ ድረስ ዓለም ላይ የትም ላለ ካምፓኒ መስራት ትችላላችሁ። ብዙ ደሞዝ የሚከፍሉ ስራዎች ምናልባት ትላልቅ ከተማ እንደ አዲስ አበባ ነው የሚገኙት። ስለዚህም በሚሊዮን የሚቆጠሩ ወጣቶች ወደ መዲናዋ ለመጓዝ ይገደዳሉ። እዚህ ደግሞ የቤት ኪራይ ውድ ነው። ቤተሰባቸውንም ጥለው ነው የሚመጡት።
ዛሬ የርቀት ስራ ይህን ሁኔታ ቀይሮታል። ይህንንም በምሳሌ ለማየት ያክል ፋጡማ የምትኖረው ደሴ ነው። ዱባይ ለሚገኝ ካምፓኒ ቨርቹዋል አሲስታንት ሆና ትሰራለች። የምትኖረው ከቤተሰቦቿ ጋር ነው። የቤት ኪራይ አትከፍልም። በተጨማሪም ቤት ያፈራውን ምግብ ነው የምትመገበው። እናም የገቢዋን 75% መቆጠብ ችላለች። ፋጡማ አንዳንዴ ከቤቷ ሆና ሌላ ጊዜ ደግሞ ካፌ ሆና ነው ስራውን የምትሰራው። ዱባይ የሚገኘው አሰሪዋ ፋጡማ የትም ሆና ስራዋን ብትሰራ ግድ አይለውም፣ ስራው እንደሚፈለገው እስከተሰራ ድረስ ማለት ነው። አምስተኛውና የመጨረሻው እና ትልቁና ወሳኙ የርቀት ስራ ጥቅም ነፃነትና ጥሩ የስራና ህይወት ሚዛናዊነት ማግኘት መቻል ነው። በርቀት ስራ ዓለም ብዙ ሰዎችን የሚያስደስተው ትልቁ ነገር ነፃነት ነው። ለምሳሌ እናንተ ዘመድ ጥየቃ ለአንድ ሳምንት ወደ ሌላ ቦታ ብትሄዱ የምትሰሩት ስራ ቢሮ ገብታችሁ የሚያሰራችሁ ከሆነ አንድ ሳምንት ስራ ጥላችሁ መቆየት ሊከብድ ይችላል። በተለይ አሰሪያችሁ የአንድ ሳምንት ፍቃድ የማይሰጣችሁ ከሆነና ስራው እናንተ ብቻ ልትሰሩት የሚገባ ስራ ከሆነ። ነገር ግን በርቀት ተቀጥራችሁ የምትሰሩት ስራ ከሆነ አይደለም አንድ ሳምንት፣ አንድ ወር ብትቆዩስ ይቻላል። ስልካችሁ ወይም ኮምፒውተራችሁ እና ኢንተርኔት እስካለ ድረስ። በሌላ በኩል ደግሞ የርቀት ስራ ስራችንን እና የዕለት ተዕለት ጉዳዮቻችንን ጎን ለጎን ማስኬድ መቻል ነው። ለምሳሌ ጽዮን ከአንድ ልጇ ጋር የምትኖረው ጅማ ነው። የርቀት ስራ ላይ ተሰማርታ ከመስራቷ በፊት የምትሰራው ቢሮ ውስጥ ነበር። ቢሮ ስራ ስትሄድም አንድ ልጇን እስከ ማታ 12 ሰዓት ጎረቤቶቿ ጋር ነው የምታስቀምጣት። ዛሬ ጽዮን የርቀት ስራ ላይ ተቀጥራ ከቤቷ ሆና ነው የምትሰራው። በቀን 5 ሰዓት ነው የምትሰራው። ልጇን ስትፈልጋት እዛው አለችላት። ሌሎች ማህበራዊ ጉዳዮችንም የምታስፈጽምበት በቂ ጊዜ አላት። ከላይ ያየናቸው 5 ዋና ዋና የርቀት ስራ ጥቅሞችን ነው። የርቀት ስራ ሌሎች ብዙ ጥቅሞች እንዳሉት ቢታወቅም፣ ስለዚህ እናንተም የእነዚህ ጥቅሞች ተቋዳሽ ለመሆን አሁኑኑ ባላችሁ ሙያ ማሮሴትን በመቀላቀል ለስራ አመልክቱ። ቀጣሪ ድርጅት ወይም አሰሪ ከሆናችሁም የምትፈልጉትን አይነት ጎበዝ የርቀት ባለሙያ ቀጥራችሁ ማሰራት ትችላላችሁ። ፕላትፎርሙንም በቴሌግራም ቻናል ማሮሴት በሚለው ስም ወይም በድህረ ገጻችን maroset.com ላይ ያገኙናል።